ሰዎችዬ ሰላም ሰላም። ሀና እባላለሁ። አሸናፊ የአይለ ብሩ ልጅ የመሪያዋ ቆንጆ የመሪያዋ መለሎ መታለች። እንዴት ናችሁ? በተረፈ ሰዎችዬ ደህና ናችሁ ወይ? ያ የሁላችን እንግዲህ እግዚአብሔር ስሙ ይባረክ። ለእግዚአብሔር ይስጠው ባለው ላይ ጨምሮ እኛ ጋር ሰመር ጀመርመር እያደረገ ነው። ፀሐይም እየወጣ ነው እና ሰዎችዬ ደህና ናቸው ወይ? ያ ስለ ዴዚ ጉዳይ ልናገር ነው የመጣሁት። ማለት አይሴ እኔም የራሴን ችሎታዬን ነው ማለት ያው የማቀውን ነው የምናገር። ፀሐዩ በጣም በዛ፣ ፀሐዩ በዛ ሰዎችዬና ምን ልንፈለኩ መሰላችሁ ሰዎችዬ? እኔ የምለው ነገር ካለ ልጅቷ ትክክል 21 ኦቨር ኤጅ ነች፣ አዳልት ነች። እንዲሁም የውጭ ሀገር ልጆች በ18 ዓመታቸው ነው ከቤት የሚወጡት፣ ራሳቸውን ችሎ ይኖራሉ። እሷ ለእናትየዋ አንድ ልጅ ሳትሆን አትቀርም። ለዚህ ነው እናትየዋ አጠገቧ ቁጭ አርጋ አዲስ የመጣውን መኪና ሁሉን ነገር ውጣ ውረዱ ይችላል። የውጭ ሀገር ልጆች በ21 ዓመታቸው ሞርጌጅ ይይዛሉ፣ ትዳር ይይዛሉ፣ የራሳቸውን የትምህርት ቤት ጓደኛቸውን። እንዲሁም በ21 ዓመት ሁሉም የሚወልዱት አሉ ከአንድም ሁለት ልጅ። ከ18 በኋላ እኮ ቤተሰብ አይጠይቅም፣ አዳልት ነው እና እሷ ያው የአበሻ ልጅም ስለሆነች ፓርት ዋን ለእናትየዋም አንድ ሳትሆን አትቀርም። ለዛ ነው እናትየዋ ብብቷ ውስጥ ጨምራ ቁጭ ያደረገቻት። ያው እኛ የአፍሪካ እናቶች እንደዛ ነን። ልጆቻችን እንትን በሉ በቃ አሁን እድሜያቸው አዳልት ሆናችኋል፣ እራሳቸው ችላችሁ ውጡ ምናምን አንልም። ለምን ክፉ ነገር የሚያጋጥማቸው ነገር ይመስለናል። ከኛ እንዲለዩ አንፈልግም። እኛ ግን ዋጋ እንከፍላለን። ያው ለነሱ የሚያስፈልገውን ክራይቴሪያ፣ መኪና፣ ኤቭሪቲንግ ወርኤቨር። ግን የኛ እንደዛ ማድረጉ ጥሩ አይደለም። ልጅን መበደል ነው፣ ማስነፍ ነው። ነጮቹ እንዴት ያደርጋሉ? ልጆቻቸውን ከ18 በኋላ አዳልት ነው ራሱን ችሎ ይወጣል። ወይንም እዚህ እኖራለሁ ካለ ያው ቤቱ ሞርጌጅ ስለሆነ ቤተሰቦቹ የሚከፍሉት ቢያንስ የለም ቢባል $700,000 ቢሆን ይከፍላል። ቤዝመንት አንድ ክፍል ወስዶ ማለት ነው። ስለዚህ ቶታሊ ምንድነው ልል የፈለኩት ምክንያት እናትየዋ አሁን በዚህ ሰሞን ትታለች፣ በቃ እንደፈለግሽ ሁኚ ብላታለች። እና ልጅቷም ደግሞ የሆነች ማለት ያው አይ ቲንክ ሶ ለሷ ፈርስት ላብ ነው አለልም። በ21 ፈርስት ላብ አይባልም። ፈርስት ላብ የሚባለው መቼ መሰላችሁ? ፈርስት ላብ ከ20 ማለት ከ13 ከ14 አንስቶ ነው ፈርስት ላብ የሚባለው። በ21 ፈርስት ላብ አይባልም። ከዚህ በፊት ወይ ያፈቀረችው የወደደችው እንትን ብላ ሊኖር ይችላል እንጂ ውጭ ሀገር ያውም አሜሪካን ተወልዳ ያደገች ለሷ በ21 ዓመቷ ፈርስት ላብ ነው አይባልም። ገባችሁ ሰዎችዬ? እኛ ራሳችን አፍሪካ ተወልደን ኢትዮጵያ ተወልደን ያደግነው ፍቅር በ14 ነው የጀመርነው። እና ስለዚህ ቶታሊ ያ እና ትንሽ ደግሞ እናትየዋ ላይ ያለው ሚስቴክ እንዴት ነው? እዚህ ሚዲያ ላይ አሉ የሆኑ ቤተሰቦች ለሶሻል ሚዲያ የእንጀራ በር የሆኑት ማለት ነው። እነሱ ሰዎች በነገራችን ላይ ይኸው ዛሬ አልተኛውም እንደ አይኔም ቀላ ብላለች፣ አይኔ ቀላ ብላለች። ገባችሁ? እኔ በደንብ የተኛው ለታኮ አይኔ ብይ ነው የሚመስለው። ኢት ኢዝ ፋይን አንቾ ዩ አር ኦኬ። እና እዚህ ሚዲያ ላይ አሉ ለዚህ ሚዲያው የእንጀራ በር የሆኑ ሰዎች። እንደነሱ ፋሚሊ ሆናለሁ ብለሽ ምትይ ከሆነ ተሰድበሽ ተዋርደሽ አሁን በዚች በልጅሽ ጉዳይ እንኳን
ስንት ደርሶብሻል። ይሄንን ራስሽ ታውቂዋለሽ። እና ያ መንገድ አያዋጣሽም። እውነት እኔ የእህትነቴን ልምከርሽ። ያ ተሰድበሽ ተዋርደሽ በእንደዛ አይነት መልክ እውቅና አገኛለሁ የምትይው ገደል ይግባ። ቢኮዝ አንቺ በአሁኑ ሰዓት አሜሪካን ዩኤስኤ የቤት ሞርጌጅ ያለብሽ ሰው፣ የራስሽ መኪና ሞርጌጅ ያለብሽ ሰው፣ ሲንግል ማምነሽ ጠንክረሽ ልጅሽን አሳድገሻል። ለልጅሽ ደግሞ እንደገና መኪና ወስደሻል። አዲስ የመጣውን ብራንድ ያ ራሱ ሞርጌጅ በሉት። ፔመንት ዳውን ብታደርግ ከፍለሽ ካልጨረሽ የመኪና ቁልፍ በእጃቸው ላይ ስላለ ኤኒ ታይም መጥቶ መኪናውን ከደጃፍሽ ላይ መውሰድ ይችላሉ። ከፍለሽ የጨረሽው ነው የራሴ ብለሽ የምትይው እና ስለዚህ ደህና ራስሽን ኪፕ አድርገሽ በምስጢራዊ ሁኔታ ክብርሽን ጠብቀሽ የምትኖሪ ሴት እዚህ ሚዲያ ላይ እውቅና አገኛለሁ ብለሽ ብላ 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 ማለቱ የሚያሞግስሽ ሰው እንዳለ የሚሰድብሽም አለ። እውቅና በነፃ አይመጣም። እውቅና አልጋ ባልጋ አይደለም። ስድብ፣ ውርደት፣ ቤተሰቦችሽ ተረግጦ አንቺ ተረግጠሽ ተዋርደሽ ነው እውቅና የሚመጣው። በእንደዚህ አይነት መልክ የሚመጣው እውቅና እኔ የእህትነቴን ብመክርሽ በእንደዚህ አይነት መልክ የሚመጣው እውቅና ገደል ይግባ። መድኃኒዓለምን ገደል ይግባ። በእንዲህ አይነት መልክ ተዋርደሽ ምን ተብለሽ ተሰድበሽ እውቅና አተርፋለሁ ማለት ለሰው ልጅ ረበስማም ክብር እኮ እኛ ኢትዮጵያኖች እኮ በጣም እንትን እና እንደ ነብር ጥፍር ራሳችን የምንደብቅ ሰዎች ነን እና እንደነዛ ቤተሰቦች ሆናለሁ ብለሽ የምታስቢ ከሆነ እነሱም አላተረፉም። ቤት ቢገዛ ምን ትርጉም አለው? ተዋርዶ የሀገር መዛቤት እነሱ የሚፈጥሩት ታክቲክና ድራማ ለሌላ ዩቱበሮች የእንጀራ በር ነው የሆነው። ራሳቸው ብቻቸውን አልተጠቀሙም። ቢሆንም ደግሞ ያው ሰሞኑን የምታዩ ነገር ነው። የውሸት ድራማ ቢሆንም ያው ገበያው ዩቱባቸው ቀዝቀዝ ስላለ እዛም ደግሞ ከአንድም ሁለት ቤት ስለተገዛ ገቢ ምንጫቸው ትንሽ አጠር ስላለ ነው ይሄንን ታክቲክ ድራማ የፈጠሩትና በጣም ውሸትም ቢሆን ይደብራል። የልጄ ባል እኔን ደፈረኝ ኖ ሜክ ሰንስ። አጠገቤ ላይ ብለዋ ካለ ግንባሩ ላይ ነው የምሰካው። እንዴትስ ያስባል? እረ በስማም እኔ እንጃ ይሄ በጣም የሚከብድ ነገር ነው። እኔን እንዴት እንደዛ እኔ የልጄ እናት ነኝ፣ የልጄ ባል ነው አይደለ እንዴ? እኔንስ እንዲሁ በሙሉ አይኑ ለምን ያየኛል? ያ ማለት ባለቤቱ ራሱ የሚያስከብረው ባለቤቱ ነው። እኔ ልጁ ደግሞ ያደርጋል የሚል ሁኔታ የለኝም። ልጁ አንደኛ የሃይማኖት በጣም ኳይት የሆነ ጸጥ ረጭ ሼምን የሚያቅ ነውና በእንደዚህ አይነት መልክ ይዳፈራል ብዬ አለልን። በጣም ከባድ ነው። ሶ ሃርድ የልጄ ባል እኔን ደፈረኝ። እሱ በእኔ ፊት ላይ ራቁት ቀርቶ ስስ ሸሚዝ ለብሶ በእኔ አጠገብ ለምን ያልፋል እንዴ? ሚጥሚጣ በጥብጬ ላዩ ላይ አልደፋበትም እንዴ? እኔ ማክበር አለበት፣ እኔ መከበር አለብኝ። ገባቸው? እና ይሄ በጣም ከባድ ነው። እንደዚህ ተኮኖ የሚገኘው ገቢ ምንጭ እኔ ብሞት ይሻለኛል። ቤቱ እሳት ይብላው። ለምን እንዲሁ መድኃኒዓለም እነሱ ለዛ ለቤት ብሎ የሚያደርጉት ታክቲክ እውነት ሰደድ እሳት ይብላው። ይሄ ጋጠ ወጥነት ወይስ እሷ ራሷ የልጇን ባል ከደፈረች ሜክ ሰንስ። ልጁ ግን እንደዛ ያደርጋል የሚል ሀሳብ የለኝም። ቢኮዝ ከልጁ ሁኔታው፣ ስርዓቱ፣ ዲሲፕሊንነቱ በጣም ኳይት የሆነ እና አይዶን ነው ብቻ አንቺ በእንደዚህ አይነት መልክ እውቅና አገኛለሁ ብለሽ የምትይ ከሆነ ከጥቅምሽ ውርደት ነው የሚያመዝነው። እና እስከ ዛሬ ድረስ ኖረሻል። በስርዓት እንደ ድሮ ብትኖር ይሻላል። ሲገሌ እና ሰዎችዬ እንደዛ ነው ያ እና አይዶን ነው በጣም እውነት ከባድ ነው። ሶ ሃርድ እና ቶታሊ በአሁኑ ሰዓት እርግፍ አድርገሽ ታያት፣ እንደፈለገች ትሁን። ፓስፖርቷንም ሲጫት ወርኤቨር ትልቅ ሰው አዳልት ነች። በቃ አንቺም ማፍቀር ማግባት መብትሽ ነው እና